ዛሬ እንግዲህ አንድ የድሮ ፍቅረኛ ነኝ ባይ መጣለች እና ሃይሚና ብሩክ ማለት እንግዲህ ይሄ ቪዲዮ ከዛሬ 2 አመት በፊት ቡይ ሶዶ ወረዳ ቡይ መጥቶ ነበር ብሩክ አዳብና ክብረ በዓል ለማክበር ማለት ነው እና የዛኔ ተገናኝተው ነበር የዛኔ ያን ያክል ታዋቂ አልነበረም እሱ ብሩክ እና ወንድሜ ሰላም ነው ከ2 አመት በኋላ መልስ ስራ መጣች ነው እሱ የዛኔ ዝና አልነበረው ብር አልነበረው አሁን ያንን የዛኔ የነበረውን ነገር ተጠቅማ ፍቅረኛው ነበርኩ ላኔ መጣችው እቺን መቀስ ሆነች ልያለች እና ብቻ አላቅም እኔ ከዚህ በላይ ማውራት አልፈልግም እስኪመጡ ድረስ እንጠብቃቸውና ያለውን ነገር እናወራለን በደንብ መልካም ጊዜ ይሁንላችሁ እስከዛ ድረስ ሳንሰስቶኝ በፍቅር በኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበድን መዳፍ እንዴሽ አላቁጭ ስለመጣሽ ደስ ብሎኛል ያው ትናንትና የተፈጠሩት ነገሮች ደስ አይሉም እና ያው እኔ ትቻችሁ ነበር የሄድኩትኝ ሁለታችሁም ደግሞ ተጣልታችሁ እሱም ትቶሽ ነበር መሰለኝ ሄደው አይደል ያው መሄድ ባይፈልግም ሄዷል እሱን እንግዲህ ልቡና ፈጣሪ ነው የሚያውቀው መሄድ ባይፈልግም መሄድ ፈልጎም ይሁን እሱ ፈጣሪ ያውቀዋል ብቻ ግን እኔ አሁን ካንቺ ጋር በወንድ ምክንያት መጣላት አልፈልግም እና ከዚህ በላይ የማናችንም ህይወት ባይበጠበጥ ባይ ነኝ እንደኔ ማለት ነው ሲጀመር እኔና አንቺ እዚህ ደረጃ እንኳን መደራረስ አልነበረብንም ምክንያቱም እኔና አንቺ እሱ ጋር ያለንን ቦታና እኔና አንቺ የማዋጋ እንደሚበልጥ እናሱ እናውቃለን ምክንያቱም ማለት እሱ ጋርም ያለው ነገር አለ እኔ ጋርም ያለው ነገር አለ ምናልባት አልነገርሽም ነገር የለም እንግዲህ አሁን እዚህ ጋር ቤተሰብ ቢነግርሽም ደግሞ ብሩን ፈልገሽ ነው የመጣሽው በቃ አለቀ እንጂ ከ2 አመት በኋላ ሲጀመር ከ2 አመት በመጀመሪያ ቪዲዮ እንዳያችሁት እናሱ መሀል ገብተሽ ተሳስቦን ይችላል ብዙ ነገር እየነገርሽ ነው እኔ እኮ አይደለም ያለው ማለት መረዳት ያለብሽ ምንም የሚነገር ነገር የለም በቃ እዚህ ጋር ቤተሰቦች ማለት እኔ አሁን ካንቺ ጋር መጣላት አልፈልግም ይያልኩ እንግዲህ ምን አስባ እንደሆነ እኔ እርግጠኛ አይደለሁም ሲጀመር ቅድም እንዳልኳችሁ ባለትዳር ናት እንግዲህ ስለሷ እኔ ጋር ብዙ ማስረጃዎች አሉ እንግዲህ አስፈላጊ ከሆነ እነሱ ማስረጃዎች ማውጣት ይችላሉ እንግዲህ ሃይሚና ብሩኬ መቼም አይለያዩም የታወቀ ነገር ነው ትናንትና አየሽ አይደል እንዴ እኔ እንዳልሆንኩ እኔ እንዳልሆንኩ እየተረዳሽ ነው አይደለ እሱ እኔን መተው እንደማይፈልግ እኮ እየተናገረ ነው እና ከዚህ በላይ አንቺም ሆንሽ እኔ ባንበጣበጥ ጥሩ ነው ማለት እሱ ደግሞ እኔንም መተው እንደማይፈልግ እኮ ነግሮኛል ግዴታ ሚዲያ ላይ መተው አንቺን መተው አልፈልግም ማለት አይጠበቅበትም አለቀ ሚዲያ ፊት የሚወጣ ነገርና የትኛው ይበልጣል ብዙ ሰው አንቺ እኮ ነሽ መሀል እየገባሽ ያለሽ እኮ እዚህ ጋር አትረብሽኝ ምናምን ትላለች እንዴ ጉድ እኮ ነው ማን ነው ቆይ መሀል ገብቶ እየረበሽ ያለው እዚህ ጋር እስቲ ፍረዱ ቤተሰብ እንግዲህ እንደሰማችኋት በማላችን ገብተሽ አትበጥብጪ አትረብሽኝ ምናምን ትላለች እንግዲህ መሀል ገብታ እየበጠበጠች ያለችው እዚህ ጋር ራሷ ናት ምን አይነት ሰይጣን ነች አንቺ ነሽ ይዘሽ ፈለግሽ ነው የመጣው እኔ አይደለሁም ብሩኬን የጠራሽ እኔ ሳልሆን ብሩኬን የጠራሽ ትናንትና ገባሻ ሲቀጥል ደግሞ እኔ ላገኝሽ ብዬሽ ሳይሆን እሱ እውነቱ እንድታወሪ ስለፈለገ ነው እኔ እውነትም ይሁን ውሸት የሆነ ነገር ቀበጣጥረሽ ሄደሻል ስለሱ አይመለከተኝም ብቻ ግን እኔ ያ መቀባጠር አይደለም እሱ እዛች ጋር እንደዛ ስላለ አንቺ ያ የሱ ንግግር ተከትለሽ ቀበጣጠርሽ ምናምን ማለት ይጠበቅብሽ አይፈልግሽም በቃ እዚህ እንዴ ሲነገራት አትሰማም እንዴ ታገኝ ፈልግ እየመጣሁት በቃ ራስሽን ነፃ እንድታወጪ ራስሽን ከዚህ እኔ ፈልጌ ራሴን ላወጣ እችላለሁ እንጂ አንቺ ብለሽ ነው አይደለም እኔ ከፈለኩኝ ነው ራሴን ላወጣ እኔ ለዚህ እንኳን አልነበረም የጠየቅኩሽ ግን አንቺ ገና ከመምጣትሽ በመሀላችን ገብተሽ
አምጥተሽ ምናምን እያልሽ ነው። እኔ እንደገባሁባችሁ ነው እያወራሽ ያለሽ። ግን አንቺ ነው ማለት ነው የገባሽ እውነት ለመናገር ዛሬ ነው ላገኝሽ የፈለኩት እንጂ ከዚህ በፊት ራስሽ ነሽ አይደል እንዴ? ብዙ ነገር ታሳውቂኝ ስለፈለግሽ ነው እሱ ደግሞ እንደዛ አላለ። እሱ ደግሞ እንደዛ አላለ። እኔ እንደተጣበቅኩት አይደለም ያወራው ፈልጎ ነው ያለው። ስለፈለገ ነው እኔ የሆነ ነገር ከመጣጥረሽ ሄደሻል። ስለሱ አይመለከተኝም። ሁለተኛ ህይወቱን እየኖረ ነው። ሚዲያ ፊት ለፊት ደግሞ ማውጣት አይፈልግም። አንቺ እርግጠኛ ቢሆንና አንቺን ቢወድሽ እውነት ለመናገር ይናገር ነበር አይደል? ግን ማንም አያውቅም። እውነት አመት ነገር ካለ እስቲ በማስረጃ አቅርቢ። ለምን እውነቱን አትናገሪም? እየተወዛገብኩ ነው። እሱም እኔም እውነት ምናምን ትላለች። በቃ ህይወታችንን እውነት አካልና እንግዲህ በሚታይ ማስረጃ ማቅረብ የተደበቀ ህይወትና ሚዲያ ፊት ማስረጃ መጥተው እንግዲህ ቅድም ባየነው ቪዲዮ ከሁለት ዓመት በፊት የተቀረጸው ቪዲዮ ከሆነ ከዚህ በላይ እሱ ማስረጃ ነው አይችልም። እንድትረብሽንም እንድትጨቀጭቅና አሳማኝ ነገር ካለ አቅርቢ እስቲ። ግን የለሽም። ዛሬ ራሱ የጠራሁሽ ለዚህ አይደል? ታመጪዋለሽ። ለምንድን ነው የማትረጋጊው አንቺ? ራስሽን ከዚህ ፈልጌ ራሴን ላወጣ እችላለሁ እንጂ አንቺ ብለሽኝ አይደለም። እኔ ከፈለኩኝ ነው ራሴን ላወጣ የምችለው። እኔ ለዚህ እንኳን አልነበረም እየጠራሁሽ፣ ግን አንቺ ገና ከመምጣትሽ በመሀላችን ገብተሽ ምናምን እያልሽ ነው። እኔ እንደገባሁባት እያወራሽ አንቺም አይደለም ማለት ነው። መወሰን የሚችለው እሱ ብቻ ነው። መምረጥ የሚችለው እሱ ነው። መወሰን ያለበትን ይወስናል። እንደሚወስንም ደግሞ እርግጠኛ ነኝ። በጣም በራስሽ ተማመኛለሽ ማለት ነው። የመጀመሪያው ምን ነው የመጨረሻው ደግሞ እንደዛ አላለም። እኔ እንደተጣበቁበት አይደለም ያወራው። ፈልጎ ነው ያለው። በጣም እርግጠኛ ነሽ ማለት ነው። የመጀመሪያው ሁሉ ግን መጨረሻ አይደለም። እሱን እናያለን። አልገባኝ ተኛለሽ ነው እናያለን። እሱ እኮ ነው እያልኩሽ ያለሁት። በራስሽ በጣም እንደዚህ እርግጠኛ ትሆኝ እያልኩሽ ገባሽ አይደል? የመጀመሪያው ስለሆንኩ የመጨረሻው ሆናለሁ ብለሽ በራስሽ ደምድመሽ እርግጠኛ ሆነሽ ልታወሪ አትችይም። ግን ማንም መሆን ስለምችል እየነገርኩሽ ነው። ሰው እያሰበ ያለው የሆነውን ነገር ነው። እንደዛ ቢሆን ኖሮ እኮ በመሀላችሁ ክፍተት አይፈጠርም ነበር አይደል? እንደዛ ከሆነ እኔ ከዚህ በላይ ብዙ ነገር የተደበቀ ህይወትና ሚዲያ ፊት ለፊት የወጣ ህይወት አንድ አይደለም። ቁጭ በል። ስለዚህ እኔ ከዚህ በላይ እንድታስጨንቂንም እንድትረብሽንም እንድትጨቀጭቂንም እኔ ያረበሽኳችሁም። ዛሬ ራሱ የጠራሁሽ ለዚህ አይደለም። ለምንድን ነው የማትረጋጊው? ሞቴን ቀሙኛል። እኔ መሆን ያለበትን ነው እየነገርኩሽ ያለሁት። ተረጋጋ መጀመሪያ። ከዚህ በላይ አትረብሽም። አንቺ ነሽ ለምንድን ነው የጠራሽኝ ደግሞ አይባልም። ምን አይሚ እውነት አልነበረባትም። ምንድነው ልጁ ገና ከመምጣቱ በነገር የምትጀምሩ ሲጀምር ጠርታለሁ። ሲመጣ እሱ የሚወስነው ይሆናል። ገባሽ? እኔም አንቺም አይደለንም ማውራት ያለብን። እሱ መወሰን የሚችለው እሱ ብቻ ነው። መምረጥ የሚችለው እሱ ነው። መወሰን ያለበትን ይወስናል። እንደሚወስንም ደግሞ እርግጠኛ ነኝ። ስለማይፈልግ በጣም በራስሽ ሰላም ይላልሽ። ግዴታ የለበትም። እዩ ለምን አታርፊም? በእናትሽ በቃ አረፍ። እኔ ጋር መጣላት ካልፈለግሽ ረፊ። አሁን እኔ ከአንቺም ጋር መጨቃጨቅ ምናምን ሰልችቶኛል። ለምንድን ነው ግን የምትይው? በቃ እኔ እውነቱን ልንገርሽ አይደል? እኔ እወድሽ ነበረ። ዛሬ ምናምን እወድሽ ነበረ። የዛሬም ስለምወድሽ ነበር አብሬሽ የነበርኩት አይደል? አሁን ግን ያ ነገር የለም። ምን አድርግ ነው የምትይው? እሺ ልሁንም አልሁንም በቃ ምን ማለት ነው? ብዙ ነገር እኮ አለ። እኔ እናንተ እዚህ ጋር እንዳወራ አታድርገኝ። እኔ ብዙ ማውራት የማልፈልገው ነገር ብቻ ነው። ምንድን ነው የምታስፈራሪኝ? እኔ ብዙ ማውራት ከዚህ በላይ ማለት ነው አንቺ ጋር እውነት ይኑርም ውሸት ይሁንም አላቀልሽም። እሱን ብቻ ግን እኔ በመሀላችሁ አድርጋችሁ እኔን አትብሉኝ ብሩኬ። ከዚህ በላይ ኮኔ ቢያንስ እንደዚህ አትበይ እስቲ። እኔ መረዳት ካልቻልሽ በቃ ወይ አትደውይልኝ እንዴ። እኔ አንተን ለመረዳት እኮ ለመረዳት ከሞከርሽ እኔን አትደውይልኝ ምናምን በመሀል ምናምን ለምንድን ነው የምትይው? ሲጀመር እሷ ልትረዳህም አትችልም። በየትኛውም መንገድ አንተ መረዳት አትችልም። ተረዳችም አንተረዳችም ያንተን ጥቅም ስለማታውቀው አትረዳም። እይ በቃ ተይ በቃ። ግን ደግሞ እንደዚህ መሆን በሷ ፊት አይደለ እየነገርኩሽ ያለሁት። ያንን ነገር ደግሞ አምንሽ መቀበል ካልቻልሽ እኔ አይመለከተኝም። አንተ ከነገር ያወራኸውና እዚህ ተከሰተ ለምንድን ነው ወሬ የምትቀይረው? እዩ ምንም በቃ ያለፈ ነገር ነው አይደል? ካንቺ ጋር ያወራሁት መች ነው ካንቺ ጋር ያወራሁት እንደዚህ? እዩ ለምን አታርፊም? እኔ እኮ እኔ ለራሱ እኮ ግራ ይገባኛል። እዚህ ድረስ ስትመጣ ሌላ ወሬ ታወራለህ፣ ከዛ ከጀርባ ደግሞ ከኔ ጋር ሌላ ወሬ ታወራለህ። ያ ነገር ለምን እንደሚፈጠረው ለምን ያ ነገር የሚሆነው? አይ የምትነግረው ደግሞ መገገመሻል እንጂ እንዴ ከዚህ በላይ መገገማት ነው። ደግሞ
የሳይወት ውስጥ ገብቶ አልወጣም ብሎ ሙጭ ማለት ነው እንዴ? ምን ማለት ነው? ብዙ እንዳለ ታውቃለህ። ያን ነገር ውጪ ተባልሽ ውጪ በቃ ከሆነ አሁኑኑ አይፈልግሽም። ምን ታስፈራሪ? ለምንድን ነው አንቺ እሷን የምመርጠው? ለምን እዚች ጋር ማውራት ነበረም አይደለም? አይወደድም በቃ አይወድሽም። አሁን ግን ያ ነገር የለም። ስናወራ ብዙ ማውራት ያልፈለኳቸው ነገሮች ማውጣት ልሁንም አልሁንም በቃ ብዙ ነገር አለ። ምንድን ነው ታስፈራሪ? ስላስፈራራሽ ምናምን ሊጓሳሽ አንቺ ምናምን ሞት መስሎሽ ያስፈራራው እንዳለ እኔ አልመርጥም። ለምንድን ነው የምመርጠው? ለምንድን ነው የምመርጠው? እየነገርኩ ነው። ከዚህ በላይ ኮኒ ያኔ እንደዚህ አትበይ። እኔ መረዳታችሁ በቃ ወይም እንደምን ይፈርስ አይደል? ተረኮነ መረዳ ከሞከሽ እኔን አደውልኝ ምናምን አንቺ እንድታምኚ በየትኛውም መንገድ እንድታምኚ ነው የማይሆን ቃል የሚናገረው እንጂ ከኔ ጋር ከጀርባ ሌላ ነገር ነው የሚያወራው። ለምንድን ነው አንቺ ወደ ኋላ ብትወስጂ የኔን ህይወት መበጥበጥ ነው አንቺ የምትፈልጊው? የኔን ህይወት ማበላሸት ነው የምትፈልጊው? ምንድን ነው ምረጥ ምናምን ብለሽ ሙርምት? ለምንድን ነው መርጠው? ለምንድን ነው መርጠው? በመርጠው ምን አንቺን ነው መርጠው? ሰሚያለሽ? እኔ አንቺን ባለ እዚህ ጋር አልከራከርም። እዩ ደግሞ በቃ ከቤታችን ምጥጭ እኮ ነው እንጂ ማጥጭ ከሆነ አንቺ ደግሞ እኔንም አላምንም ካልሽ ሁለታችሁም ሂዱ፣ የራሳችሁን ኑሮ ኑሩ። እኔን ለመወንጀል ነው እየሞከርሽ ያለሽ። ቡታይራ ላይ ማያውቃት ሰው አሁን ሀይሚ እንዴት እንዳላወቀች አላውቅም። አንተ ደግሞ ብዙ ጥንዶችን ባለትዳሮችን በማበጣበጥ ስነ ስርዓት ማለት ጀምር። እሷን ባለትዳር ነው። ሴት ነሽ ብዬ በጣም ታግሽ አክብሬ ዝም ምናምን እያልኩ አንተ ስለሆንክብኝ ነው። እኔም በጣም እየታገስኩ ነው። እንግዲህ ጥንዶችን ማበጣበጥ የኖረችበት ነው። ለምን አትራው? ለምንድን ነው የምታስፈራሪ? በዚህ ነገር አንተ ስለሆንክብኝ ምን ያደረኩት ነገር አለ? ታውቃለህ፣ እኔ ከዚህ በፊትም እንደዚህ ሚዲያው ላይ ምናምን ስለ እናንተ ህይወት መኖር ገንዘብ ፈልገው ታክቶኝ አይደለም፣ ግን ያ ነገር እንዳይፈጠር ስራ መበጥበጥ ስለማልፈልግ ነው። አሁን ተረኞቹ ደግሞ እነ ብሩኪና ይሆናል እነሱ ማልገብታለች ሆነ የምታወራውን ነገር እያንዳንዱን ነገር ምን ልትፈጥር እንደሆነ እሷ ፊት ስትሆን እኔ ማስፈራራት እኔ ላይ መጮ እኔ ላይ እንደዚህ ነው ተጠብቀ አሁን ነው ውጪ አንቺ ምን ያምነሽ ከኔ ጋር ምቀጥ ከሆነ ቀጥ እኔ መጨቃጨቅ ምናምን አልፈልግም። በቃ ደግሞኛል በአንተ ምክንያት ከሷ ጋር መጣላት አልፈልግም እኮ በቃ ብታረጊ ማድረግ ማመን ያለብሽ ከህይወታችን ወይኔ ልውጣ ከህይወታችሁ ገባህ አይደለ? ስለዚህ አንተን እንዳምነህ ከፈለክ እሷን ከህይወታችን ከዚህ በኋላ አታገኝም። ሃይማኖት እዚህ ጋር ቁጭ ብዬ ትሰሚኛለሽ? እዚህ ጋር ቁጭ ብዬ በሷ ፊት ምንም የለንም እያልኩኝ እየተናገርኩሽ ያለሁት አንቺ ስለምፈልግ መሰለኝ። ምንም ከሌላችሁ ደግሞ አንቺ ከህይወታችን ውጭ ከዚህ በኋላ ገባሽ አይደለ? እየሰማሽ ነው አይደለ? የመጀመሪያው ስለሆንኩ የመጨረሻው ሆናለሁ እያልሽ ልታስፈራሪኝ አትችይም። ገባሽ አይደለ? ያለብህን ነገር ተናገር። ምንድነው ምነግራት? እሺ የድሮ ፍቅረኛ የነበረች ወዳት ነበር እሱን አውቃለሁ። ከነበር ሌላ ምንድን ነው የነበርሽ እንደሆንሽ አውቃለሁ። በዚህ ልክ ማስመሰል አይጠበቅብኝም። እኔ ሁሉንም ነገር እንድናገር አታድርገኝ። ትዕግስቴን እየተፈታተንሽ ወደ ሌላ ነገር እንድገባ አታድርገኝ። ጭራሽ የአንቺ ትዕግስት ነው ፈታተን ነው ስነ ስርዓት ያለው ወሬ ማስተዋወቅ እኔ ጋር መጣላት ነው ፈልጊው አይደል? እኔ አስቀይምሻለሁ። በቃ ህይወቴን አትበጥብጪ፣ ህይወቴን አትበጥብጪ። ምንም አይቆጨኝም። እኔ በቃ እየመጣሽ እንደውም እኔ በጣም ጅል ነኝ እኮ እንደዚህ ምስቅልቅል እያወጣሽ ምንም እኮ አላልኩሽም አይደለ? ምንም በቃ እንዲሁ ስለማትችል ነው። እንዴት ማለት ነው? አንቺ ደግሞ እኔ ነው ማለት ነው። ለጥፍሽ ምናምን ሄድ ይችላል እኮ የራሳችሁን ኑሮ ነው። አንተ ለማመን እየሞከርሽ አይደለም ሃይሚ፣ ግን አይ ለመወንጀል ነው እየሞከርሽ ነው እንጂ ለጥፍሽ ምን ከብዶኝ አይደለም። እኔ ሃይሚ ምንድነው ከኔ የምትፈልጊው እኮ? ውጪ ከቤታችን ውጪ አልኳት እኮ ውጪ አልኳት እኮ። አሁን እኮ አንቺ ነሽ ጠርተሽ ያገናኘሽኝ አይደለ እንዴ? ውጪ እኮ አልኳት አይደል እንዴ? እኔ መጎዳት ስለሌለሽ እሺ በምን ወይ ነው የምትጎጂው? ያኔ ማንቺ ስለማልፈልግ ነው ሁሉንም ነገር እንዲናገር
ከበፊትም ጀምሮ እስከ ዛሬ ድረስ አክብሬሽ ሰምቼሻለሁ። አሁን በኋላ አክብሬሽ ሰምቼሻለሁ። ገባሽ አይደለ? አንቺም ጋር እውነት አለ ብዬ ስላሰብኩኝ ማለት ነው። ግን ከዚህ በላይ አንቺ ያለሽ ወስደሽ መውጣት ካለብኝ ራሴ እወጣለሁ። ገባሽ አይደለ? በሰላም ትውጪ ነው የሚሻለው። ሲቀጥል ደግሞ ከአሁን በኋላ እኔና አንድ ላይ አትጥሩኝ በቃ። ምክንያቱም እኔ ከአንቺ ጋር እሱ ነገር እያንዳንዱን ነገር አሁን እንደዛ ለምን አይበቃም? ለምን ማየት ካልፈለግሽ ደጋግመሽ ታይዋለሽ። የመረጥሽው ነገር በቃ አይ ምትል ከሆነ ደጋግመህ የምታገኛት ከሆነ ደግሞ ስሚ፣ ከህይወታችሁ የምታስወጣት ከሆነ አትወጣት ብለሽ ብትናገሪ እኔ የኔንም ክብር ዝቅ አድርጌ ሀይሚዬ እያልኩ ለማሳመን እየሞከርኩ ነበር አይደለ? ገብቶሻል አይደል? በአንቺ ፊት እቺ ልጅ ጠርቼ የምናገራት እንድታምኚና አንቺ ስላልኩኝ ነው። ገብቶሻል አይደል? ከዚህ በላይ እቺ ልጅ አንቄ ምንም ላደርጋት አልችልም። ሰማሽኛ? ከኔ ጋር መቀየም ካልፈለግ ስነ ስርዓት ያዢ። በጣም ጥሩ። እኔ ደግሞ ከኔ ጋር መቀየም ካልፈለግ ስነ ስርዓት ያዢ። አይሚን እኔን የምታምኚኝ ከሆነ በምታምኚኝ መንገድ እመኚ። ከዚህ በላይ ታግሼ ምናምን አልኖርም። ሁለታችሁ መይ እሷን ባለማግኘት እንዳምነህ አድርገኝ። እንደዛ ከሆነ ባለማግኘት ማለት ያገኘዋል ለራሳችን ብዬ ነበር አልኩሽ። እኔ ወደ ኋላ ተመልሼ አሁን ማብራራት ምናምን አልፈልግም። ሰማሽኝ አይደል? ወደ እዚህ ምናምን ተመልሼ ምናምን አላብራራም። ገብቶሻል አይደል? በቃ እሷን አታውቂ ምናምን አይደል? ዛሬ እኔ ላገኛ ፈልጌ አይደለም እዚህ ጋር የመጣሁት አይደል? ስለጠራሽ ነው የመጣሁት። አንቺም ብትሆኚ ስነ ስርዓት ያዢ፣ አንቺም ብትሆኚ ስነ ስርዓት ያዢ። ከኔ ጋር መቀጠል የምትፈልጊ ከሆነ እኔ ማመን አለብሽ። ገብቶሻል አይደል? እስከ መቼ እየየያል ምንድን ነው አንቺ የምትከባተል? ምንድነው ምን አግብቶሽ? በደንብ ያገባኛል። ምንድነው እንዲያገባኝ የሚያደርገኝ ነገር ገብቶኛል። አላማሽ ያንቺ ጅልነት ነው እንጂ ገብቶኛል አላማው እኮ በቃ። አንቺ ማልረዳም ካልሽ የራስሽ ጉዳይ፣ በእውነት የራስሽ ጉዳይ ሀይሚ። እኔ አንቺን ብዬ ነበር ለሁለታችን ብዬ። እስከጥል ደግሞ ከማትረዳ አይነት ሰው ጋር ምንም ነገር እሱ የኔ ምርጫ ነው ያንቺ አይደለም። ገብቶሻል አይደል? ደግሞ መምረጥ አለብን እኮ እኔ ምርጫዬን እኮ አሳውቄያለሁ። ስማኝ፣ መረዳ ካለብኝ ብትረጂ ራስሽ ነሽ ሀይሚ። ምንም ጭቅጭቅ ነዝነዝ ምናምን አልፈልግም። እና ይሄ የምታስፈራሪ ነገር ጉድ አወጣለሁ እና ምንም አታመጪም። ሰምኛለሽ? ምንም አታመጪም። እንተያያለን። የፈለግሽው ማድረግ ትችያለሽ። ምንም ታስፈራሪ ምን ብትይ ነው ያላዳምጥሽም። ገብቶሻል? አንተ ነው የምትለምነኝ። ከዚህ እኮ ይኸውልህ እሷ ፊት ሲሆን እንደዚህ አይነት ወሬ የምታወራው እንጂ እኮ ከዚህ ስንወጣ ምን አይነት ወሬ ከኔ ጋር እንደምታወራ ምን እንደምትለኝ ታውቃለህ። ልብህ እኮ በደንብ ጠቅጥቅ ያውቀዋል። እያየሽኝ ልቦልክሽ ንግግር ምናምን ያልሽ እያየሽኝ ብላክ ሊስት ውስጥ ያስገባሻል። ከዛ ስቴል ልታወጣው ነው። ከዛ በምን እንደምታገኘኝ እኔ ያለው ያኔ ደግሞ አንተን ማግኘት ሳልችል ከዚህ በኋላ ካልተረዳሽኝ አንቺም ላይ እንደዚህ አይነት ውሳኔ ነው የምወስነው። ገብቶሻል? ስለምወድሽ ስለማከብርሽ ነው እየታገስኩሽ የቆምኩት። ዝም እያልኩ ሌላ ፈልግም ሁለታችንን ብሎ ካርገህም አይመስልም? አይሻ አሁን ማን እንደመረጠ በራስሽ በዚህ ምርጫ ምናምን ከሁለታችን ምረጥ ምናምንም አልፈልግም። አይ ስሚ፣ አላበቃም ማለት ምን ልታረጊ ነው የምትፈልጊው? ብዙ ነገር አለ። ሰሚኛለሽ ሀይሚ? አሁንም በድጋሚ እናገራለሁ። ከእዩ ጋር ከዚህ በፊት ደስ የሚል ጊዜ ነበር። ስለምወድሽ አብሬሽ ነበርኩኝ አይደለ ነበር። አሁን ግን ምንም የለንም። አይመለከተኝም። ኦልሞስት አመታትን አልፏል አይደለ? የኔና አንቺ ግንኙነት አመታት አልፏል አይደል? አብረን አላለፈውም። እንዴት ነው የሚያረጋት? በእናትሽ ለምን ነው ተፈታተኝ? ማወቅ ያለብኝን አውቄያለሁ። መሄድ ትችያለሽ። ለምንድን ነው አንቺ በዚህ ልክ እንደዚህ ከሱ ጋር የምትጥኝ ያልሽው? ለምንድን ነው? ቆይ አንቺ ነሽ እኮ የምትጥኝ ያልሽው። እንደተረዳሁት ከሆነ አንቺ ነሽ። ነገ ወዲያ በሚፈጠረው ነገር ግን እኔ ላይ እንዳታዝኝ። ነገር ያለብኝ ነገ ከነገ ወዲያ ምናምን ይያዝ። ምንድን ነው የምታስፈራሪኝ? ታውቃለህ ምን እንደሆነ። ምን በጣም እየዛትሽብኝ እኮ ነው። ነገ ከነገ ወዲያ ምናምን ምን ልፈጥሪ ነው?
እኔ ሳሎን አንተ የፈጠርካቸው ብዙ ችግሮች አሉ። እነዛን ችግሮች ደግሞ በቃ እኔ አይመለከተኝም። በቃ ተውኝ። እኔ ማበድ ምናምን አልፈልግም። ታውቂያለሽ፣ ሰላም ነው የምፈልገው። እንዴ አንቺ በቃ ከህይወቴ መውጣት ከቻልሽ እኔ ልውጣ እኮ አልኩት። ከዚህ በኋላ አታገኛትም ማለት ምን ማለት ነው? እኮ አንድ ጊዜ አይደል እንዲያገኘው እሱን ለኛ ብዬ ነው አልከኝ። አመንኩ። ከዛ ግን አገኘሃት። ለኛ ብዬ ነው አልኩሽ እኮ ገብቶሻል። ድጋሚ አንቺ ጋር ቴክስት እንዳትልክ ነበር የተናገርኳት። ለእናንተ ብለህ ያገኘኸኝ እኔን በምንድን ነው? ለራሳችን ብለን የተገናኘ ነው። እኔ እናንተ ምንድነው እንዲህ ሌላ ዓለም ውስጥ የምትገቢው አንቺ? ምንድነው የምትሸመጥጪው? በዚህ ልክ ግን አስመሳይ መሆንህን አላውቅም ነበር። እሺ አስመሰልኩ አይደል? አስመሰልኩ። እንኳን አስመሰልኩ። ምን ይገርማል? ይገርማል። ጉድ የለም እንግዲህ ጉድን አወጣዋለሁ። ማስረጃ ላይ ምናምን ተነገረ ምንም ማስረጃ የለም። ምንም ማስረጃ በሌለበት እንግዲህ እያስፈራራች ምን ለመፍጠር እንደሆነ እርግጠኛ አይደለም። ምንም ነገር የለም። በቃ ብዙ ነገር አለ ምናምን ውጪ ተብላሻል። ውጪ በቃ ምንድን ነው እንደዚህ መገገም? ምንም ያስፈልግ ነገር የለም። እሷን ለማሳመን ያልሽው ልቀቂኝ። እኔ የመጣሁበት የራሴ ምክንያት አለኝ። ሀይሚ እኮ ያንን ምክንያትን በቃ እዚህ ጋር ነገራት። እኔ የራሴ ምክንያት አለኝ፣ ትልቅ ምክንያት አለኝ። እሱን ማወቅ ከፈለግሽ ያሳይሻለሁ። ሌላ ንዝንዝ ምናምን አልፈልግም። ገብቶሻል አይደል? ከዚህ በላይ ባትጎዳ ጥሩ ይመስለኛል። መናገር ያለብን ማሳየት ያለብን ነገር በሙሉ አስደብርሻለሁ። ነገርኩ። ከአዲስ አበባ የመጣበትን ምክንያት ከዛ እዚህ መጣ ምን እያደረገ እኔ አስደብርሻለሁ። እየታገዝኩሽ ምናምን ዝም እያልኩሽ ነው። እሷ እንድታምን በዚህ ልክ ከኔ ጋር እንደዚህ መሆን አይጠበቅብኝም። ምንም የለም እንግዲህ ቤተሰቦች፣ አሁን ማስረጃ ላይ ምናምን የምትለው ቅድም እንዳልኳችሁ ነው። ከ2 ዓመት በፊት አዳብና ክብረ በዓል ላይ የተቀረጸ ቪዲዮ አለ፣ አብረው የተቀረጹት ቪዲዮ አለ። እንዲህ ሎሚ ሲሰጣት ምናምን ማለት ነው። እና አይ ቲንክ እሱን ነው ማስረጃ ላይ የምትለው እንጂ ሌላ የተለየ ማስረጃ የላትም። በሱ እንግዲህ ምን ትፈጥርበት እንደሆነ አላውቅም። በሱ ቪዲዮ እኔ ሳሎን አንተ የፈጠርካቸው ብዙ ችግሮች አሉ። እንግዲህ ቤተሰብ ይህን ቪዲዮ ሼር እያደረጋችሁ ለሀይሚ ያድርሱልኝ። ልጅቷ ቅድም መጀመሪያ እንደተናገርኩት ባለትዳር ነች፣ ትዳር አላት። እዚህ ጋር የመጣችው ምን ፈልጋ እንደሆነ ግልጽ ነው። ገንዘብ ፈልጋ ነው፣ ሌላ ምንም ፈልጋ አይደለም። እና ደግሞ ብዙ ጥንዶችን ብዙ ባለትዳሮችን በማበጣበጥ ነው የምትታወቀው። እኔ ጋር ብዙ ማስረጃዎች አሉ ስለሷ እና አስፈላጊ ከሆነ በቀጣይ ቪዲዮ ስለሷ ያሉትን ብዙ ማስረጃዎች ማውጣት እችላለሁ አስፈላጊ ከሆነ። እና ይህን ቪዲዮ ሼር አድርጉልኝ፣ ለሀይሚ ያድርሱልኝ። ልጅቷ ምንም እውነት የላትም፣ ምንም ማስረጃ የላትም። አንድና አንድ ፈልጋ የመጣችው ገንዘብና ገንዘብ ብቻ ነው። እና በቀጣይ ቪዲዮ ስለ ልጅቷ ብዙ ነግራችሁ ነገር አለ። እስከዛው ሰላም ቆዩ።